ሚዛን ላይ ምናምን ሳውዲ ላይ ወደ ድንበር ተክላይ የሚባል ልጅ የውቅሮ ልጅ ነው። ከመቀሌ የ7 ሰዓት መንገድ ያሰዳል። ውቅሮ የሚባል ገጠር ቦታ ነው ያለው። ሙሉ ቤተሰቦቹ እዛ ነው ያሉት። ተክላይ የሚባል እኔ በመረጃ ላግዘው ወንድሜ ፎቶ አለ አይደለም? መጀመሪያው ከሳቢያ ማን እኔ በመረጃ ላግዝ። እሺ እኔ በመረጃ ላግዛችሁ። በተለይም ዳይር የሚባል አካባቢ ያሉ የኛ አካባቢ ሸፋቱ ነው ትግሬዎች በሁላችሁም ያውቃሉ። እኔ የተያዙ አሉ በህግ ቁጥጥር ስንት ይዘናል እኮ እዚህ ያለው ከኮሚኒቲ ሆነን ስንት እንደዚህ የሚሰሩ ሰዎች እንኳን ይዘናል። አንድ ባለፈው ለመረጃ ላሳወቃችሁ አንድ ባለፈው በትልቅ አስገባኝና ያው ይሄ ልጅ የእናንተ ተወላጅ ነው። ይሄ ልጅ እንደዚህ የሚገድል በህግ ቁጥጥር አለ። እስካሁን የልጁ ቤተሰብ ሞቶ አልሞተም እኔ አላገኘውም። የዚህ ልጅ ማለት ነው እንዳይዘጋበት ብዙ ሰዎችን በቁጥጥር ስር አውረላል። በሳዑዲ ከአምባሲው ጋር ሆነን ማለት ነው። እነዚህ ልጆች ለማቃቸው በመረጃ ላግዛችሁ። ሳቢያ ማን ነው ተቀባይ? ከሳቢያ ደግሞ እስከ ዳየር ከዳየር ወደ ፋሻይ ማውጫ ማን ናቸው? ይሄን ያው መረጃ ያመጣው አለች ያለ ሰውየው ደግሞ እውነቱ ነው። በሌላ በኩል ለብር ብሎ እንዳይሆን ብዬ ነው ጥርጣሬ ያለኝ። ያ አሁን እሱ እያለ ያለው በደንብ ለማብራራት ያክል እሱ እያለ ያለው እንደተረዳ ነው ከሆነ በአንድ በኩል የሚለው አለች የሚሏችሁ አንዳንድ ጊዜ ይሄንን እያለ ያለው በዛ አካባቢ ከሚሰራው ስራ አንፃር ካለውን ልምድ አንፃር ነው እያካፈለ ያለውና በህይወት አለች ይሉና ገንዘብ ለመቀበል አውቀው የሞተን ሰው በህይወት አለች ይሉና 20 ሺህ 30 ሺህ ምናምን እንደዚህ እያስላኩ የሚቀበሉም ስላሉ እያወቁም እንዳይሆን ዞሮ ግን ከሳቢያ ወደ ምንድነው ያለው ከቦታው ወደ ቦታው ያሸጋገሩ የተለያዩ ሰዎች ስለሆኑ የሚቀባበሉት እነዛ ሰዎች ከሰጣችሁ ነው እያለ ያለው ጆከር። ይሄ ደግሞ የሸዋው ልጅ ተክላይ ጋር የሚሰራው ይመች የሚባለው ነው። አድዋ በዓል ላይ ቀርጸው ልከውልኝ ነው። በዛ ፎቶ ቪዲዮ ተደርጎ ቀርጸውት እሱን ብቻ አውጥተው ልከውን ነው ይመች የሚባለው። በትልቁ አድርገው እስኪ ሞዴሬተር አለ ጆከር ይልሽ ጅዳና ሳቢያ ያሉ ዳየር ያሉ ፋርሻ ያሉ የመን ያሉ ባህር ላይ ያሉ እኮ ይታወቃሉ። አንድ መስመር ነው ያላቸው ሰዎቹ በአንድ ላይ ነው የሚሰሩት። እና ጅዳ ከተዋቀ ሳቢያ የሚባል አካባቢ ያለ ሰው ማን ነው የተቀበለው? ከዛ ዳየር ከሳቢያ በመሻር ነው የሚወጡት ወደ ዳየር በረሃም አለ። ከዛ በእግር ጉዞ አለ አይደል? እነሱ የሚቀበሉ ሰዎችም ሌላ ነው፣ ፋርሻ ደግሞ ሌላ ነው። እነዚህ ስማን ናቸው? መጀመሪያው እንደዚህ በመረጃው ነው። ከዛ ሰዎችም ይታወቃልና ከታወቁ ማለት ነው ይሄ ሽፍትነት የሚሰሩ ልጆች ፈሪ ናቸው። ከታወቁ ፈሪ ናቸው፣ ይለቃቃሉ እኮ ወይም ወደ እስር ቤት ያስገባሉ ወይም ደግሞ ዝም ብለው ይሆናሉ። ይሄ የሸዋው ልጅ ለተክላይ ያቀበለው ጅዳ የሚኖረው ይመች የሚባለው ሰው ነው። አድዋ ሲያከብር ነው ቪዲዮ የተደረገውና ከዛ ቆርጠው ነው የላኩልኝ። ይመችን የሚያውቀው ሰው ካለ እስኪ ንገረን፣ ጅዳ ያላችሁ። ይሄ ልጅ በደንብ የምታውቁት ወይ ፌስቡክ ላይ ፎቶውን የምታውቁ ሰዎች ካላችሁ ይሄ ልጅ ኦልሬዲ ተቀበሉ ማለት ፎቶ ይዛችሁ ነው የምታውቁት ሰዎች ይሄ ልጅ የምታውቁት ህጋው ነው። ይሄ ይመች ይባላል። ህጋዊ ነው። ጅዳ ነው የሚኖረው። አይ በሶማሌ ፓስፖርት ነው የሚኖረው። አንድ ጊዜ አድሬስ አሁን አንተ ቅድም ያልከው ሁለት መንገድ ነው ህጋው ያለው። በብር የሚወጣ ኢቃማ አለ 200 ሺህ ሪያል ተከፍሎ ህጋው ሰዎቹ ማለት እነዚህ ኮንትሮባንድ የሚሰሩ ኖርማል ፎቶ አለሽ? ይሄ ነው ከጅዳ ሙሉ ፎቶ። ቆይ አውርጄ ልላክላችሁ። ቆይ ልለጥፍ፣ መልሳችሁ አስገቡኝ። ችግር የለው ወይ ቴሌግራም ላይ ላኪልኝ። አሁን ከጅዳ የተነሳው ይሄ ያሳየንህ ፎቶ ነው። ከየት ማን ሌላ ቦታ ሳቢያ ማን ተቀበላቸው የሚለውን ደግሞ አብረዋት የሄዱ ልጆች ስላሉ
አስገቧቸውና ይሄ ገጠር ልጅ የሚባለውን አስገቡትና ከጅዳ ተነስተህ የታረፍክ ከየት የታረፍክ የሚለውን እነማን ተቀበሉ የሚል እነሱ በዝርዝር ስለሚያውቅ አብሯት የሄደ ልጅ አለ። ቪዲዮ ሙታለች ብሎ የሰራ ልጅ አለ። እሱን እናስገባና አንተ መጠየቅ ያለብህን ነገር ጠይቀው። መካከል ላይ ሳቢያ እነማን አሉ፣ ድንበር ላይ መጨረሻ እነማን አስቆረጧቸው የሚባለውን ነገር ትሰማዋለህ። እነዚህ ልጆች በ200 ሺህ ሪያል የሚገዛ ወረቀት አለ። እሱ ገዝቶ ነው የሚኖሩት፣ ኮንትሮባንድ የሚሰሩት እንደዚህ ከነደላላዎች በብዛት ነው ያሉ። አሁን እዚህ በበረሃ ላይ ይቆዩና ከዛ ወደ ሳቢያ፣ ወደ ጂዛን፣ ወደ ሪያድ፣ ወደ ጅዳ ይሄዳሉ። የ200 ሺህ ሪያል ወደ ሀገር አይወጡም፣ ግን እዚህ ሳዑዲ እንደፈለጉ ነው የሚኖሩት። በኮንትሮባንድ ነው የሚገዙት። ይሄ ወረቀት እንደሱ ተጠቅሞ ነው የሚሰራው ማለት ነው። አሁን የሳቢያ ከታወቀ ይሄ መረጃው በሚዲያ ሳይሆን በውስጥ ነው የነበረው። በፊትም እኛ የምንሰናበት ነበር። በፊትም በትልቁ አድርጌ ፎቶውን ልለጥፍ። እነዚህ መስመር ስላላቸው በመስመር ሳቢያ ካላችሁ እናንተ ወይም ሌላ ሰው ካላችሁ በዚህ በጅዳና በሳቢያ በፊፋ በሁሉም ቦታ ማለት ነው። ይሄ በመረጃም በውስጥም ቀላል ነበረ ለማወቅ ማለት ነው። ወንድሜ አሁን እኮ ይተዋወቃሉ። ድንበር ላይ ያለው አጠቃላይ የከሌ መስመር ነው። በፊፋም ሆነ በማንም ቦታ ላይ አሁን በዛ ቦታ ላይ ያለውን ፈርሻም ሆነ በደንብ ይተዋወቃሉ። ድንበር ላይ ያሉት እከሌ ጋር ምን አይነት ሰው አለ፣ እከሌ ጋር ምን አይነት እከሌ ምን ይሰራል በደንብ ይተዋወቃሉ ነው። አድዋ ሲከበር የተነሳው ፎቶ ነው። ኦኬ ተልኮልኛል። ነጃት ለጥፊው እንጂ ሙሉን ፊቱን አዙሪው እስኪ ሙሉን ልለጥፈው ብዬ ነበር። ሙሉን ፊቱን ላኩልኝ። እሺ እዚህ ጋር ያላችሁ ሰዎች እዚህን ሰውዬ እስኪ ዋትስአፕ ላይ ልኬልሃለሁ እያለ ነው ሰያ። ሜቢ ዋትስአፕ ላይ ማን ነው ትናንት ላይ የነበረው ልጅ ገስት ላይ የነበረው ልጅ ደኛው ደግሞ አቦፋን ነው። ማን ነው ያለ ተክላይ የሚባል ልጅ ያለ ልጁ ተክላይ ምን ይባላል አላለም። ስመባቱ ተክላይ ብቻ የሚለው ሰው ማን ነው የጠራው? ተክላይ እንደሆነ ስሙ እና ተክላይ ማን እንደሆነ አልገባንም። ተክላይ ነው ስሙ። ማን ነው የነገር ሰው ያቀን እኮ እንዴት ጓዴ ደላላው ይሄ ደላላው ከጅዳ የላከው ከይኸውልህ ከጅዳ የላከው ዝጋውማ ዝጋው ንፋስ ይገባል። ይኸውልህ ከጅዳ ወደ ተክላይ የላከው ደላላ በቀጥታ ተክላይ ጋር ደውሎ ተክላይም እኛ ጋር አውርቶ ነበር በስልክ አውለታ ተክላይ ያለው ሰው ላኩና ፎቶ ይነሳ ቀብሯ ነው የሚለው። በዛ ደግሞ እኛ እንስማማን ብለን ነው ነው። ተክላይ ማን መሆኑን አላውቅም፣ ግን ይሄ ቅድም ፎቶ የተለጠፈው ወንድማማቾች ናቸው የወቅሮሊ ናቸው ነው ያሉት። በኋላ ምን ብለው ነው ለአባቱ የነገሩት? ይኸውልህ አንድ ጊዜ ተክላይ የሚባል ተክላይ እንዲባል ምን አወቀ? ይኸውልህ ተክላይ ነው የሚባል ስሙ አለው። ተክላይ በምን አወቀ? ተክላይ ስሙ አብረው ነው የሚሰሩት። ደላላ ነው የሱ ደላላ የሚቀበል አንተ ከመጀመሪያውና ለሱ ሰው የሚልክ ነው። ጅዳ ላይ ኢንፎርሜሽኑን በደንብ ስላላዳመጥከው እንደ አዲስ ስለሆነብህ ነው እንጂ አብረው ነው የሚሰሩት። ስለዚህ ያውቃል። የሚሰራ ከሆነማ ያውቃል። እሱ ያውቃል ተክላይ ማን እንደሆነ እየተካው ነው እሱ መረጃ ያመጣው እኮ እኔ ለማወቅ ቀላል ነው። እሱም አባቱ ያምጣልኝ። ስለዚህ ከው ምንድነው አሏቸው? አባትየው ላይ ሲቀልዱ አባትየውን ምን አሉት? መጀመሪያ ተክላይ ለይቻል ይነግረዋል መሞቷን፣ ይመች የሚለው ደግሞ ለአባታቸው ይነግራል መሞቷን። በኋላ አለች የሚባል መረጃ ሲመጣ ልጅ አልሞተችም አለች አሉ ብሎ አባት ጥያቄ ሲያቀርብ የቀበሯት ልጆች አስቆራጮቹ ወይም መሪዎቹ ማለት ነው
የቆረጣ ልጆች ትግረኛ ተናጋሪ ስለሆኑ አማርኛ አይችሉም ብለው ለአባታቸው ሲነግሩ አባታቸው ቀጥታ አለማጣ ሄዳል ለማስተርጎም። የልጅቱ አባት አለማጣ ሄዶ ሲያስተረጉም ልጅቱ አልሞተችም እንደራደር ይሉታል አባቷ። ገባችሁ? ልጅቱ አልሞተችም አለች፣ መደራደር ነው የምንፈልገው ብለው በትግረኛ አስተረጎሙ ሲነግሩት ከዛ በቀጥታ ተመልሶ ተክላይ ላይ ሲደውል ሙታለች ነው የምልህ ሙታለች ይለዋል ተክላይ። ስለዚህ እንደራደር ልጅቷ በህይወት አለች ያለው መጀመሪያ ተክላይ አይደለም ሌላ ሰው ነው አይደለም፣ አስቆራጮቹ ናቸው። አማርኛ አይችሉም መንገድ የሚባሉት ማለት ነው። አዎ የቀበሯት ልጆች የተባሉት ተክላይም ስትቀበር አላየውም፣ በስልክ ነው ያው የሱ ሰዎች ስለሆኑ የሱ ተላላኪዎች እናሉ አይደለም ድንበር የሚያስቆርጡ የሱ ማለት። አዎ የቀበሯት በስልክ አለሁኝ እኔ ግን የቀበሯት እነዚህ አስቆራጮቹ ናቸው ሲባል አስቆራጮቹ ደግሞ አማርኛ አይችሉም ትግረኛ ተናጋሪ ናቸው ሲባል አባትየው አለማጣ ሄዶ አስተረጎሙ። ያን ጊዜ አልሞተችም መደራደር ነው እንደራደራለን ብለው አባቷን ከዛ መለሱት። ተክላይ ግን ሙታለች ብሎ ደመደመ። ይሄ ነው ያለው። ታዲያ እነዚህ መንገድ ሲመሩ የነበሩ ልጆች መቅረብ አልቻሉ? ማን ያቅርባቸው? የት እንደው መጀመሪያ የተክላይ ልጆች እኮ ናቸው። ግራም ተክላይ ነው የሚልካ። ስለምን አያቀርባቸውም? ራሱ ተክላይ ተክላይ ማለት ትልቅ እንትን ነው ማለት ነው። አዎ ማኔጅ የሚያደርጋቸው እሱ ነው ማለት ነው። አዎ ዋናው ነው። ኦኬ ስለዚህ እሱ ማቅረብ ይችላል። እሱማ የትኛው ነገር ማቅረብ ይችላል። እሱን የሚያመጣልን ደግሞ ጓደኛው ይመች ነው። ባለፈውም ይመች ነው ያመጣው፣ በስልክ ያገናኘን ይመች ነው ጅዳ ያለው። ኦኬ ገብቶሃል? እኛ ይመች ላይ ትኩረት ያደረግነው ሙሉ ተክላይን ማቅረብ የሚችለው ልክ እንደባለፈው በስልክ እንዳገናኘን ተክላይን ማቅረብ የሚችለው ይመች ነው። እና ይመች ከማን ጋር ነው የሚኖር? ጅዳ ይታወቃል። ሰዎች አብሮት የሚኖሩ ሰዎች የሉም በአካባቢው ጓደኞቹ ምናምን የሱ ቅርብ የሆኑ ሰዎች ያለው ይኖራል። እሱን ልጅ የሚያውቁ ሰዎች ቀርበው ነው አሁን ይመችን የሚያውቁ ሰዎች ቀርበው እሱ ልጅ የሚገኝበትን ነገር ተፈጥሮ እዛው ጅዳ ድረስ ቢሆን እዛው ቦታው ጋር የሚሄድ ሰው ቢላክ ነው የሚሻል። እዛ ይመች ዋትስአፕ መረጃ ገብቶላል እያሉ ነው። የተክላይም ስም ሊሆን ይችላል ሌላም ይመች። እሺ ወይስ ግራችን ላይ ያኛው ይመች የሚባለው ልጅ ተክላይን እንኳን ማቅረብ ባይችል ራሱ ተክላይ ራሱ መቅረብ መቻል አለበት። እውነታውን እዚህ ላይ መናገር መቻል አለበት። ማን ነው ባለ ስንት ቁጥሩ መጨረሻው መረጃ ያላከው? በየትኛው ስልኬ ነው? ማን ነው መጨረሻው ስንት ቁጥሩ መረጃ አለኝ ያልከው? ልጅ ብሎ መደወል ነው። ደውሎ ስለራሱ ችግር ነው የሚያወራው። ልጅ አብዱ መረጃ ያላክበትን ስልክ ቁጥር ተናገር። ኦኬ አንድ ጊዜ ቆይ ደርሶኛል። ቆይ አንድ የተክላይ ቁጥር አለን። የተክላይን እነ ብሬክስ እንዳቁት ስሙን የአባቱን ስም ነው ቁጥሩ አለን። የወንድሙም የሱም ቁጥር አለን። የተክላይ በተክላይ የመጣችሁ ልጆች ንስኪ ተናገሩ። ትላንትና ስትናገሩ የነበራችሁ ብዙ የወልዲያ ልጆች፣ የወሎ ልጆች፣ የሸዋ ልጆች ቤቱ እንደታገተ ያያችሁ ልጆች አላችሁ እና ለብሬክስ ንገሩት። ወይን የምትባል ሞዴሬተር ካለች አስገቢያት፣ መሲን አስገቢያት ሞዴሬተር የለኝም። ሰያ ወይ ሞዲኔተር ስታይ ወይ መሲን አስገባት። ይቅርታ ቤት አማራ
ሰያ መሲን አስገባት። ኦኬ ቴንክ ዩ